ሙሌ አሁን ከይተረጠ የፖለቲካ ከ17 በላይ የናንተ ፖለቲካ በአማራ ምድር ሙሉ አብይም መርጧል። በደንብ አርጎ መርጧል። አንድ ያልመረጠ የአማራ ድርጅት አንድ ልትሰጠኝ አትችልም። ይህንን እንደዚህ አይነት እውነታ ተካክደን የሚወዳብይ ፖለቲካ እየሰራ መተማመን ይመጣል ወይ? እውነት እንነጋገር ከተባለ ጥያቄ ነው። በኋላ ስትመጣ ዶክተር አብይን ያልመረጠ የአማራ ኤሊት ፖለቲካ ወይም በአማራ የተደራጀ የፖለቲካ አብይን ያልመረጠ አለ ወይ? ካለ ማን ነው? ፖለቲካ አማራ መሆንና አማራ መሆን ይለያያል። ሁሉ ጊዜ አንድ ስተት ሲፈጠር አብረን ቆመን ያን ስተት ከመፈለግ ይልቅ ለዛ ስተት ወንጀለኛ መፈለግ የምንመርጥ ብዙ ነን። ወለጋ ውስጥ ብዙ አማራ ሞተ አልካም ቀደም። ያን ጊዜ እዚህ ውጪ ያለነው ገለልተኛ አካል ገብቶ ሰው ሞቷል፣ አማራም ይሁን ኦሮሞም ይሁን ሌላ ብሔርም ይሁን ገለልተኛ ይሄንን የሚያጣራ መምጣት አለበት ብለን እስከ ሁማን ራይት ውስጥ ስንታገል እናንተ የመረጣችሁት ከዛ በኋላ ኖ ሞር አብይ ጋር ቆማችሁ ያ ነገር እንዳይፈተሽ ያረጋችሁት እናንተ ናችሁ። ይሄንን ልትክደኝ አትችልም። አማራ ከሆነ ወለጋ ውስጥ የሞተው በደንብ እንነጋገር። አማርኛ መናገርን እኔም እናገራለሁ። አማርኛ መናገርና አማራ መሆን የተለያየ ነው። እውነት ወለጋ ውስጥ የሞተው አማራ ከሆነ ቡሬ ነው የሚቀርበው፣ ደጀን ነው የሚቀርበው፣ ዳንግላ ነው የሚቀርበው ወይስ ደብረ ብርሃን 550 ኪሎ ሜትር ማምጣትና በሞተ ህዝብ ላይ ፖለቲካ መስራት ነው የሚቀለው? ይሄንን ጥያቄ እንጠይቃለን። ህዝብ በሞት የሚደርስበት ህዝብ በሞት የሚደርስበት ሶሪ ሚዩት አድርጌዋለሁ። ፉፋ በጣም ጥሩ። እና እኛ በኦሮሚያ ውስጥ ምርጫ ያልተከደበት ቦታ አለ ታውቃላችሁ። አማራ ምድር ውስጥ አንድም ምርጫ ያልተከደበት ቦታ የለም። አብይ ወደ ምርጫውን ሲመጣ የኦሮሞን ድርጅቶች ክሎዚት ውስጥ አስገብተን አብይን ይዘን ኦሮሞን መሪ እናሳጣለን የሚለውን በደንብ እንዳውም ፈጣሪ ከሚሰጠው እድሜ በላይ 1000 ዓመት ግዛን ኦሮሞ ቢሰቃይ ምንም አይደለም የሚል አካሄድ ይዛችሁ የኦሮሞ ህዝብ ኢትዮጵያዊ ነው፣ የኦሮሞ ውስጥ ህዝብ ድርጅት የሚያምንበት አለ። እናንተ ባታምኑም አብዛኞቻችን ኦነግ የሚያራምደውን ፖለቲካ እንደግፋለን። ኦሮሞ ሆኖ ኢትዮጵያዊ ሆኖ መቀጠል እንደ ኃጢአት ተቆጥሮ የኛ ድርጅቶች ሲሰቃዩ መጥፋት አለባቸው። በሁለሳ እንዳውም ገብስ ናቸው ጠላ እናረጋቸዋለን የሚል በየሚዲያው ይካሄድ ነበር። ይሄ እውነታ ነው። አሁን አብይ ለተፈለገው ምስጢር መስራት ሲቀር አብይ መንግስት አይደለም የምንልበት ሞራል ከየት እንገዛለን ነው? ከየትኛው ሞል ነው የምንገዛው? ስለዚህ ይኸውልህ መተማመን ካስተፈለገ የሀገረ መንግስቱ ፎልስ ናሬሽን እኛ የጁሽ ልጆች የንጉስ ሰለሞን ልጆች ነን የሚለው አፍሪካዊ ከአፍሪካም አውጥቶ ከጥቁርም አውጥቶ እዛ ላይ እስካሁንም በዛ የሚጎርር ክፍል እንዴት ኢትዮጵያዊ ሆኖ አብሮ መነጋገር ይቻላል? ይህንን ጥያቄ ማየት ያስፈልጋል ማለት ነው። መጀመሪያ ሁላችንም አፍሪካዊ ነን ብለን የአፍሪካን ችግር እንደ ኢትዮጵያም እዛችሁ አብረን እንደምንኖር የማንፈታ ከሆነ ኢየሩሳሌም ሆነን ኢትዮጵያ ላይ የምንፈታው ችግር የለም። ይሄ ፎርስ ናሬሽን መቀየር አለበት ይመስለኛል።
ሁለተኛ በኢትዮጵያ ውስጥ አሁን በሕገ መንግስቱም ሆነ አማራ ራሱን ክልሉን አቋቁሞ በኤትኒክ መልቲ ፌዴራሊዝም እየተዳደረ ሌሎችን መልቲ ፌዴራሊዝም ለማስጣል ይታገላል። መጀመሪያ ራሱ ይጣል አልፈልግም በቃ እኔ ምድር ላይ ይሄ ክልል እኔን አይመጥነኝም በዚህ አልፈልግም ብሎ ከራሱ ቢጀምር ሲሪየስ ናቸው እንላለን። አይ የሚፈለገው ግን ሌላ በኤትኒክ ፌዴራሊዝም እንዳይመጣ ነው የምንታገለው። ይሄ ፌር አይደለም እና እኔ ብዙ አላበዛም። ችግሩ ያለው በፎርስ ነሬሽን ሌላው በኢትዮጵያ ምድር ውስጥ ሁሌ ኢትዮጵያ የምትተለካበት እንትን አለ ፖለቲካ አላት ማለት ነው። እንደ ማህበረሰብ እንጎረርበታለን። ኢትዮጵያ የብሔር ብሔረሰብ ነች ብለን እናውጃለን። በፕራክቲካሊ ግን በአክሽን ያ እንዳይሰራ ይፈለጋል። እኔ ለሙሉነ ማለት የምፈልገው ከኔ በላይ አብይ ኦሮሞ ነው። ከኦሮሞ ነው የመጣው። መንግስቱ ኃይለማርያም ኦሮሞ እኮ ነበረ በኢትዮጵያ እንትን ሲባል። ሌሎችም መጥራት ይቻላል። ኢያሱዎቹንም መጥራት ይቻላል። ጎንደርም ገብቶ 3ኛ ኢያሱ 4ኛ ኢያሱ 5ኛ እሱ አይደለም። ግን እኛ ሌሎችን ይዘን በሌሎች አብራክ ውስጥ የመጡትን ለኛ ፖለቲካል ኢንተረስት ከዛ የወጡበትን አብራክ ስናዋጋ እኛ ላይ ምን ሰው እንደሚነሳ ማወቅ ያስፈልጋል ይመስለኛል። ፎርስ ነሬሽን ነው ይሄ። ፎርስ ነሬሽን ይቀየር። ታንክ ዩ ህያታ። ከዚህ በኋላ አይ ቲንክ እንዳገባባችሁ ለመሄድ እየሞከርኩኝ ነው። ሁለት ነገሮች ላይ ሪያክት ላድርግ ለኔ ስለሆነ ራያ እያወራ የነበረው አንተ ያነሳቸው ነጥቦች ላይ ነው የተናገሩት። ግን ሌሎች ቅድሚያ እድል ስጥና እመለሳለሁ። በሚቀጥለው ራውንድ አንተን መጀመሪያ ያስኬድሃለሁ ነጥብ ስለተነሳ አንተን የሚመለከት ግሬት አማራ ሚል ሌላም ሰው ይታየኛል። ምናልባት ጉዳዩን እንትን የሚሉት ከሆነ ራጂ ከዛ በኋላ ግሬት አማራ። ኦኬ እንታይነኝ ነኝ። ኦኬ አያና አለው ነው። ራጂ ይቀድማል። ራጂ ግሬት አማራ ከዛ ቡኖ በደለ። ኦኬ ቴንክ ዩ አያና። አይ ቲንክ ድምጼ ይሰማል መሰለኝ። ይሰማል ራጂ ከታ አይዞይ ድምጽ እኔም ጋር ትንሽ ተቆራርጦ ነበር። ታፕታፕ በደንብ እያደረጉ ነው። እንግዲህ ታፕታፕ ኮፒ ሊንክም 4000 ገብቷል። ምን እንደሚፈልግ አላውቅም። ምናልባት ፖዚሽን ቀይራለሁ ቻርጀር ጋር ግን ቀጥላ። ኦኬ እኔ ስራ ቦታ ስላለው ድምጽን በደንብ እንትን ካላደረኩ ለሚል ነው እና አይ በጥራት ይሰማል። ቴንክ ዩ ለተሰጠኝ እድል። እኔ አንዳንድ በገሃድ የሚታዩ ፀሐይ የሞቃቸውን አንዳንድ ለፖለቲካ ሸፍጥ ብቻ የተነሱት ላይ ብዙም ሃይላይት ማድረግ አልፈልግም። I'm just gonna focusing እንትኑ ላይ ፖይንቱ ላይ ነው ፎከስ ማድረገው። መተማመን እንዴት ይቻላል? መተማመንስ አለ ወይ አክቹአሊ ግራውንድ ላይ እና እሱ ከሌለ እንዴት እናረጋለን የሚል ዋናው ሂሳቢያችን መሰለኝ መወያያችን እና ምንድነው ወደዛ ከመግባታችን በፊት የባለድርሻ አካላት እነማን ናቸው የሚለውን 3 ቦታ ለማየት ሞክራለሁ። አንድ በተቃዋሚ ሳይሆን ተፎካካሪ የፖለቲካ ድርጅቶች እርስ በርሳቸውና ከመንግስት ጋር ያላቸው በአንድ ጎራ፣ ሌላኛው መንግስት ራሱ እንደ አንድ ተቋም፣ ሶስተኛ ደግሞ ህዝብ። እኚህ 3 አካላት ናቸው የባለድርሻ አካላት ብዬ መተማመን ላይ ሮል አላቸው ብዬ የማነሳው። ያነሳችሁት ኢንስቲትዩሽኖች ምናምኖች የሚሉት ከመንግስት ጋር የሚጣበቁ አሉ። መንግስት ከመተሰረትንና መተማመኑ ከመጣ በኋላ ደግሞ እንጂ ተቋምን መመስረት ዊክ ወይ ሳምንት ወይ አመት አይደለም አመታትን ነው የሚፈልገውና እነዚህን ለማንሳት እሞክራለሁ። አንደኛ በኢትዮጵያ አሁን በፖለቲካ ሂሳቤ 2 ካምፕ ነው ያለው። እሱም አንዱ ፌደራሊስት የሆነች ኢትዮጵያን ከብሔር ብሔረሰቦችን ያማከለች ሁሉንም የምትመስል ኢትዮጵያን መመስረት የሚፈልግ ህዝቦች የራሳቸውን በራስ እድል የመወሰን መብት ይዘው የሚጓዙ አንድ ጎራ አለ።
ሌላኛው ጎራ ግን ኢትዮጵያን አሃዳዊነት ወይ አንድ ወጥ በሆነ በኢትዮጵያዊነት የማንነት ሳይሆን በዜግነት ፖለቲካ አገሪቷን እንመራለን የሚሉ አሉ። እነዚህ ሁለት ጎራዎች ናቸው ያሉት የፖለቲካ ሐሳቤ። ከነዚህ ጎራዎች ውስጥ ደግሞ በተለይ የፌደራል ሲስተሙን ይዞ መጓዝ የሚፈልገው ኃይል ገሚሱ ብሔርተኛ ነው። ብሔርተኛው ደግሞ የተለያየ አመለካከት አለው። የብሔርተኛው የግንዛቤ ጥልቀትና የአረዳዱ ጥልቀት ይለያያል። ለምሳሌ ቀደም ሙሌ ዳበሻ አንስቶታል። አሁን የአማራ ብሔርተኝነት በእንጭጭ ያለ ነው፣ ገና ያላደገ ነው። አማራ በኢትዮጵያዊነት ጭንብል ስር ነው የአማራ ማንነት ፖለቲካ ሲያራምድ የነበረው። ከ4 ዓመት 5 ዓመት አይበልጠውም እኔ አማራ ነኝ የህልውና ጥያቄ አለኝ ብሎ የአማራ ብሔርተኝነት የተነሳው። ስለዚህ የዛሬ 50 ዓመት ኦሮሞ ነኝ እኔ የኦሮሞ ብሔርተኛ ነኝ እኔ ኦጋደን ነኝ እኔ ሲዳማ ነኝ ብሎ ከተነሳው ብሔርተኛ እኩል ገና ያልጎመራ ብሔርተኝነት እንትን አለው፣ ሌቨሉ ይለያያል። አሁን እኔ የከሌ ይበልጣል ሳይሆን በሂሳቤ ደረጃ ስናነሳው ከሁለቱ ካምፖች መሃል ያለው ራሱ አለመተማመንን የሚያመጣው ቅድም እንዳነሳው ነው። ያልጎመራ ብሔርተኝነት ከሆነ ምንን ይፈልጋል ማለት ነው? ትናንት የኢትዮጵያ ጭንብል ውስጥ ሆኖ ብሔርተኝነትን ሲያካሄድ ከፈለገ ከዛ የጠራ አለመሆኑ ግልጽ የሆነ ነገር አይቀመጥም። የለም ግልጽ የሆነ ነገር ሊያስቀምጥ የሚገባው ኖሮ ማኒፌስቶ ቢቀመጥ አንድን ድርጅት አንተ የምትገምተው በያዘው የፖለቲካ ዓላማ ማኒፌስቶውና በማኒፌስቶ ላይ ደግሞ የሚያደርጋቸው አፈጻጸሞችን አይተ ነው የምትገምተው። ያ ግልጽ ስላልሆነ እዛ ዙሪያ ላይ አለመተማመኖች አሉ። በካምፕ ደረጃ ከሄድን በዓላማ ደረጃ ከሄድክ ደግሞ አሃዳዊነትን የሚያራምደው ለአንዱ ጀግና ነው ይጀገናል፣ ለአንዱ ጠላት ነው። ስለዚህ ሁለቱ አንድ ላይ ስለማይጣጣም ምንድነው መተማመን የለም፣ መተማመንን አያመጣም። ክሊር የሆነ የፖለቲካ ስትራክቸር፣ የፖለቲካ አቋም፣ የፖለቲካ ግብ ሊኖረው ይገባል በድርጅቶቹ መሃል። ያ ለመኖሩ መተማመንን አምጥቷል፣ አለመተማመንን ፈጥሯል በድርጅቶች ዙሪያ። ዊዝን ደግሞ ከመጣ እኚህ ፌደራሊስት ሲስተም እና ቦታ እግሩን አድርጎ የሚታገል ሂደት ነው ያለው። ከዚህ ውጭ የለም። 3 ስልት ነው ያለው። በዚህ ስልት ሂደት ውስጥ በሰላማዊ መንገድ የሚታገሉት ድርጅቶች ቅድም ያነሳቸው አያናን ኦኤፍሲ ኦነግንም ጨምሮ ሌሎቹም፣ በትጥቅ ትግል ደግሞ የኦሮሞ ነጻነት ሰራዊት አሁን ፋኖ የሚባለውን አላወዳደርም ስለማይመሳሰል፣ ግን ያው በትጥቅ ትግልን ስል ያደረገ ስለሆነ ነው። እነዚህ አሉ። አሁን ኦላ የኦሮሞ ነጻነት ሰራዊት መሮ ወይ ደግሞ የሱ ምክትል ነገመቹ ድርድሩን የሄዱት የፈጠሩት ነገር የላቸውም። የዛሬ 50 ዓመት የትጥቅ ትግሉን ሲጀምሩ እና የለሞ ቂልጡ ያስቀመጡት ኮዝ ላይ ነው ተንተርሶ ማኒፌስታቸው የተሰራ። ስለዚህ ግልጽ የሆነ ነው ያለው። የትጥቅ ትግሉን ስትወስደው ደግሞ ከፋኖ አካባቢ ስታመጣው ግልጽ የሆነ የፖለቲካ ማኒፌስቶ የለውም። እንደ የጎበዝ አለቃ የሰሜኑ የጎንደር ጎጃም የወሎ የምናምን የሚባለው የተለያየ ነገር ሲናገሩ ነው የምንሰማው። ግማሹ 4 ኪሎን ግባ ነው የሚለው፣ ግማሹ የአማራ ልውና እናስጠብቅ ነው የሚለው፣ ግማሹ በሃደንን ነው የምታገለው ይላል። ስለዚህ ምንድነው እዚህ ዙሪያ ላይ ግልጽ ያልሆነ ነገር ስለሌለበት ትጥቅ ትግሉ ስልት ራሱ አንድ ላይ የሆነ መተማመኑ ሊመጣ አይችልም ማለት ነው። በመተማመን ደረጃ ደግሞ ጥርጣሬን የሚያሰፉት ያደረጃጀታቸው አቅም ራሱ ልታመዛዝን የምትችለው አይደለም። ኦላ አሁን ተደራጅቶ ግልጽ የሆነ አቋም፣ ግልጽ የሆነ ኮዝ ያለው ትግሉንም የሚመሩ ሰዎች በግልጽ የሚፈልጉትን ይናገራሉ። ህብረተሰቡም ኦላ ምን እንደሚፈልግ ያውቃል። ግን ወደ ሌሎች የትጥቅ ትግሎች ጋር ስንመጣ ቲዲኤፍም እንደዛው ክሊርሊ ነበረው ሲያነሳ የነበረው ጥያቄዎቹ።
ወደ ፋኖ አካባቢ ስትመጣ ቀደም እንዳልኩት ቪዥታዎች አሉ እነዛ አልጠሩም ያ መተማመንን ብዙ ያሰፋል በያስባለው ዲስሪጋርድ ማድረግ አለመደገፍ መደገፍ አይደለም ክሊርሊ ግራውንድ ላይ ያለውና በእይታም ደረጃ ቀደም ስሙሌ አንድ ሙሌዛ አበሻ እንደም ቴዲ ሌላ ሩም የተነሳው ማንሳት አልፈልግም ሳዳምጥ ነበር አያሰጋም ያማራ ትግል ለሌላው ምናምን አዎ አያሰጋም ለምን ወንዝ የሚያሻግር አይደለም አባይን ድልድይን የሚሻገር ሳይሆን እነ እስክንድር ጎርፍ ሁሉ መሻገር አቅቷቸው ምርኩዙ ይዞ ሲጓዙ አይተናል ጎርፍ የወጣበጣቤ ጎርፍ መሻገር ስለዚህ አያስፈራም ግን ሞዲፋይድ ሆኖ እንደዛ ቢዝ የትጥቅ ትግሎቹ አንዱ ለአንዱ አጋሪውንና መንግስትን የሚቃወም ከሆነ መንግስትን መጣል ይችላል ሌላኛው በድርጅቶች መሃል የጋራ ጠላታቸው ብልጽግና ነው ያላቸው እንጂ የጋራ አጀንዳ የላቸውም ያ መተማመንን ያስቀረ አንዱ ያ ነው የጋራ ጠላት ካለክ የጋራ አጀንዳ ከሌለክ አንድ ላይ መተማመን ልትፈጥር አትችልም የጋራ ጠላት ዝም ብሎ አንድ በቃ ብልጽግናና ሪዮት ዓለሙ ነው ምትል ከሆነ ከብልጽግና ውድቀት በኋላ ደግሞ የጋራ አጀንዳ ካለን ብዙ መተማመንን ይፈጥራል ስለዚህ ድርጅቶች ጋር ያለው አለመተማመንን የፈጠረው ሂደት ይሄን ይመስላል በመንግስት ደረጃ ከመጣ ወርቅ ሲጠራ አሁን መንግስት ያንን ጥያቄ እንደሚያነሳ ኦላ ካወቀ ኮምፕሮማይዝ አርጎ ወርቅ ማድረግ ካልፈለገ ሂዶ ወርቁ ላይ ራሱ መሳተፍ አልነበረበትም ስለዚህ እንደዚህ አይነት ነገሮች መተማመን ያሳጣሉ ሌላኛው አያና ቀደም ነካክታል እኔ እንዳውም አላየውም አንተ ካላየው አላቅም ኢጋድ ያወጣው መግለጫ አይተኮነ ኢጋድ አወያይና አስታራቂ አካል ነው ብለን ነው ስናነሳ የነበረው ዩኤስኤ ኖርዌይ ኬንያ እና ኢጋድ ብለን የኢጋድ መግለጫ ካየ ግን እንደ ፋሲሊቴተር እንደ ታዛቢ ፋሲሊቴተር ስለዚህ መተማመንን ሊያስመጡ የሚችሉ ሶስተኛ አካላት ራሳቸው ጫና መፍጠር የሚችሉ መሆን አለባቸው እንጂ ዝም ብሎ እንደኔና እንዳንተ የሚታዘብ አካል መሆን አልነበረበትም እንደዚህ የሚያወያዩት ምን የሚያርጉት ራሱ መተማመንን የሆነ አካውንታብል ሆኖ ኢምፕሊሜንቴሽኑ ላይ ኮንትሪቢዩሽን ከሌላቸው ዋጋ የላቸው ማለት ነው እሱም አንድ ነው ወደ ህዝብ ልምጣ መጨረሻ ላይ የህዝብ ለህዝብ ግንኙነታችን ችግር የለብንም ግን አንዳንድ ትርክቶች አሉ ሚዝ ምንላቸው ምናነሳቸው ይሄ ልታኖር ተፈጥረሃል ልትገዛ ተፈጥረሃል ከታጠበ ምናምን የሚለው በአፈ ታሪክ የሚመጣው ከሱም በላይ አንዱ የበላይነት አንዱ የበታች መሆን ነገሮች አሉ ተሞክረዋል ከዚህም በፊት የህዝብ ለህዝብ ግንኙነቱ ችግር የለበትም ግን የህዝብ ለህዝብ ግንኙነቱ ላይ ተዋንያኖቹ እሊቶችና መንግስት ራሱና የፖለቲካ ድርጅቶች የሚፈጥሩት ነገር ሄዶ ኢምፓክት ያደርጋል የህዝብን እኔም ማልጋራው ግን ህዝብ ነበረ እነዚህን በልጦ መገኘት የነበረበት ህዝብ የፖለቲካ ድርጅቶችንም መንግስት ብሎ ስልጣን ላይ ያለውንም የራሱ እንደፈለገ ማድረግ የሚችለው ህዝብ ስለሆነ ህዝቡ የራሱን ፓወር ሚስ አርጓል ኢትዮጵያ ውስጥ ያለ ህዝብ የራሱ ኦሮሞም ጋር ብትሄድ አማራውም ትግሬውም ጋር ብትሄድ የኦሮሞ ፖለቲካም ጋር ከመጣ የኦሮሞ ፖለቲካ የኦሮሞ እናት ሞት የኦሮሞ ህዝብ የሚታገሉለት እነ ዳውድ እነ መሮን እነ ሌሎቹ መብለጥ ነበረበት የኦሮሞ ህዝብ ዳማች አይደለም አማራውም ጋር ብትሄድ እንደዚሁ ስለዚህ ህዝቡ የራሱን ፓወር ሉዝ አርጓልና ህዝቡ ያንን ፑሽ አርጎ መተማመንን ሊፈጥር የሚችል ማድረግ አለበት በውስጥ በራሱ ካምፕ እንደ ህዝብ እንደ ኢትዮጵያ ግን ሚዞችን ከመሃል አውጥቶ የህዝብ ለህዝብ ግንኙነትን ኦሮ አማራ ብለው አባይን ተሻግረው ጣና ላይ እንቦጭ ነቅለው ለምንድነው ኦሮ አማራ የፈረሰው ኦኬ የፖለቲካ ድርጅቶች ግንኙነት ብቻ ስለሆነ ነው የህዝብ ለህዝብ ነው የሚያስፈልገው አዴፓና ኦዴፓን አንድ ላይ በታመጣው ደጉና ለማ ሲፈራረሱ ይሄዳል ነገም ሽመልስና ይልቃል ወይ something ቢሆን የህዝብ ለህዝብ ግንኙነቱን ለማጠናከር ሚዞች ከመሃል መውጣት መቻል አለባቸው ሞር ደግሞ በተለይ የኛ እንደ ህዝብ የምናደርጋቸው ሶሻል ሚዲያ ኢንተራክሽኖች አንድነትን ሊፈጥሩ እንዲችሉ ፑሽ ማድረግ አለብን አሁንም መተማመን እንዲመጣ የኛ የየግለሰብ አስተዋጽኦአችን ወሳኝነት አላቸው እንደማድረግና የፖለቲካ መድራሩን ማስፋት ጥሩ ነው የሚል ነው ማነሳው ቴንክ ዩ ጥሩ ነው ባይዞ ሐሳብ ከዚህም በፊት ሌሎች ሩሞችም ላይ አለው ሌሎችም ጥሩ ነው ግን ራጂ ላይ ኮመንሊ ማየው ነገር
ታፒኩን በደንብ አድርገህ ታፒኩን የተመለከተ ነገር ያው የራስህ ሐሳብ ነው መስማማው ማስማማው ቢኖር ባይኖር it doesn't matter at least you stick to the topic and do that ወደ ግሬት አማራ ከመሄዴ በፊት አንድ ደቂቃ ወስደን ታፕታፕ ማድረጉንም ኮፒ ሊንኩንም ተውትና ለአንድ ደቂቃ የጋራ የሆነ ነገር አለመኖር ትልቁ የትረስት ኢሹአችን አካል ስለሆነ ሁሉ ነገር ተውትና ኖ ዋር የሚለውን የምትስማሙ ሰዎች ከማንም ተወለዱ ኦሮሞም ፖለቲካ ውስጥ ሆኑ የአማራም ሆኑ ጉራጌ ከመጣችሁበት እዛች ሀገር ላይ ጦርነት አንፈልግም የምትሉ ኮሜንት ላይ ኖ ዋር ብላችሁ ጻፉ just ላይ ፈልጋለሁኝ ምን ያህል ይሄ ጦርነት አንፈልግም የሚለው መንፈስ አትሊስት አንድ የምንስማማበት ነገር ሊሆን ይችላል ብዬ ስለማስብ ነው ሌላው ነገር ላይ ገና ሩቅ ነንና ጦርነት አያስፈልግም ኖ ዋር እዚህ ላይ መስማማት እንችላለን ጦርነት ግዴታ ሆኖ of course በትጥቅ ትግል የሚያደርጉ አሉ እሱ ራሱን የቻለ ፖለቲካ ነው እንደ ህዝብ ግንኛ ለህዝባችን ጦር ይብቃው ባዮችን ነው ይሄ የሚያስማማ ነገር ነው ብዬ አስባለሁ ኖ ዋር ጦርነት አንፈልግም የሚል ነውና አንድ ደቂቃ ስለሆነ ብዙም ክፉ አይደለም ታፕታፑም ይደርሳል እናንተ መቼስ ይሄን ጊዜ ብዙ ጊዜ እናፍቀው ነበር ሆነን ለመናገር ምንም እንኳን በሐሳብ ልዩነት ቢኖርንም በጣም በሳል ፖለቲካ ነው ጥሩ ነው ከሞላ ጎደል የምታነሳው ሐሳብ ለኢትዮጵያ ይጠቅማል በተወሰነም ሴራ ቢኖርም ግን አፕሸዳት እና አሁን ብዙ ጥያቄዎች አሉ ይላንተ ግን አሁን መጀመሪያ ባነሳው በቶፒኩ እዛ ላይ ተንተርሼ የሆነ ነገር ልናገር የመጀመሪያው አይ ቲንክ እንዴት ነው መተማመን እኛ ጋር የጠፋው ለምትለው ይመስለኛል ይሄ ኢትዮጵያ በጣም ትልቅ የሆነ ሶሻል ካፒታል ያላት ሀገር ነችና እንደውም እስካሁን ብዙ ነገሮች ተዘርተዋል ብዙ የሚያባላን የሚያጫርሰንና እንደ አንድ ትልቅ ሀብት ሆኖ እንዳንፈርስ እስካሁን በዚህ ደረጃ እንድንሆን የረዳን ትልቅ ሶሻል ካፒታል አለን ለማለት ፈልጌ ነው የቀረንም ይህ ሀብት ነው አይ ቲንክ ይሄም ወደ መጨረሻው እየሄደ ነው ብዬ ነው የማስበው ምክንያቱም እንግዲህ ብልጽግና አይ ቲንክ ስልጣኑን ሲረከብ ልክ እንደ አንድ ብርጭቆ ጠረጴዛ ጫፍ ላይ ያለ ሞስት ብትገፋው ተሰብሮ ብዙዎቹን ሊጎዳ የሚችልና ግን ከፍተኛ ጥንቃቄ ማድረግ ያለብን ነበርና ግን ያንን ብርጭቆ ሰንጣጥቆታል ነው እኔ ብዬ የማስበው ከዛ በተረፈ አይ ቲንክ እየተከተልና ያለው አሁንም ደግሞ ምንድነው ይሄ ሶሺዮሎጂ እና አንትሮፖሎጂስት አንዳንድ ጊዜ ይጣላሉና ምንድነው ይሄ ሶሺዮሎጂ ብዙ ጊዜ ሐሳባቸው ይመቸኛል ነው ይሄ አንትሮፖሎጂስትን ፔሸንት ሲከርስ ነው ብራቸው ምክንያቱም ለምንድነው አንድ ነገር ህብረተሰቡ ላይ ግንዛቤ መፍጠር አይቀርም ወይ ስለ ኤችአይቪ ኤድስ ስለ ሌላም ነገር ሊሆን ይችላልና ይሄ አንትሮፖሎጂስት ለነዛ ለታማሚዎች እንትን ነው የሚገዛው መድኃኒት ነው የሚያመጣውና ግን ከዛ በፊት ማህበረሰቡ ላይ ግንዛቤ መፍጠር አይቀርም ወይ ስለ ኤችአይቪ ኤድስ ግንዛቤ መፍጠሩ የተሻለ ነው ያን መሆን ያለበት ነውና ያን ሐሳብ ነው የምገዛው ሶ ማህበረሰባችን ላይ ወርደን ግንዛቤ ማልሰራለም አሁን ያንተ ሐሳብ በጣም ጥሩ ነው ግን ኢስሌት ኦሬዲ በጣም ሌት ሆኗል ብዬ ነው ማስበው ምክንያቱም ኦሬዲ በዚህ 5 ዓመት ውስጥ ብዙ ነገሮች ኢትዮጵያ ውስጥ ተሰርተዋል ግን ቀድመ ይሄንን ሐሳብ ልታናሳው ይገባ ነበር በተወሰነ ሴቭ ሊያደርግ ይችል ነበር ብዬ ነው ማስበው ሌላ በጣም የገረመኝ ነገር ካንተ ባለፈው ትግራይ አካባቢ ላይ እንግዲህ በዚህ ከ3 ዓመት በፊት ጦርነቱ ሁሉም ግፋ ሲል ነበር ከዛ ያው ጦርነቱ አለቀ በነገራችን ላይ ብልጽግና እንደኔ ሰፖርት ያደረገው የለም ስፔሻሊ በኢንተርናሽናል ተቋም ላይ ለብልጽግና ከኔ የተሻለ የተቀመው የለምና በጣም ብዙ ነገሮችን ታዝቤያለሁ ሶ እና ባለፈው አንተ የታዘብኩ ሐሳብ ስታነሳ በጣም ትግራይ ውስጥ ላይ የተፈጠረው ነገር እጅግ አዝኛለሁ ምናምን እያልክ ነበርና which is ጥሩ ነው ማዘነ ለኔ ጥሩ ነው ግን ትናንትና ትግራይ ውስጥ እንደዛ ተከስቷል ተብሎ ካዘንክ
አማራ ክልል ውስጥ እየተከሰተ ያለው ነገር ተመሳሳይ አይደል እንዴ? ይህንን ነገር ለምንድን ነው አትሊስት እንኳን ድምፅ መሆን ያልፈልገው? ወይስ ያ የፖለቲካ ሀሳብ ነው ወይስ የአዞ እምባ ነው? ለእኔ ያ ግልጽ አልሆነልኝም። ምክንያቱም ትናንት ያ ነገር አሳስቦህ ከጮህ ዛሬም ያ ነገር እንዳይከሰት፣ ምክንያቱም ይሄ እንግዲህ ሁላችንም ሰው ይቀድማል ብለን ነው የምናስበው እና ልትጮህ ይገባ ነበር ብዬ ነው የማስበው። ከዛ በተረፈ አይ ቲንክ የብልጽግና ደጋፊ ነህ ይመስለኛል። እኔ በጣም ብዙ ተምርሃል፣ ብዙ ነገር ታውቃለህ። እስኪ ብልጽግናል ሰፖርት የምታደርገው እንደው ተመዝኖ ለሀገር ይህንን ነገር አድጓን የምትለኝ ነገር ምንድን ነው? እንደ ሀገር የወደቅንበትን ነገር እኔ ልነግርህ እችላለሁ። እንደ መጀመሪያ እንደውም ከእኛሪ በ1960ዎቹ መጨረሻ ታንዛኒያ ግሬት አማራ ጥሩ ሀሳብን የምታቀርብበት መንገድ በጣም ተስማምቶኛል እና ለወደፊት ማድረጋቸው ሩሞች ውስጥ የምጠራህ ይመስለኛል፣ የምንነጋገር ይመስለኛል። አስተውለህ እንደሆነ ከአንተ በፊት የተናገረው ራጂን ሳደንቀው የነበረው አንዱ ነገር ብዙ ጊዜ በሚገባባቸው ሩሞች ውስጥ ቶፒኩን በደንብ ኦብዘርቭ አድርጎ እዛ ቶፒክ ላይ እንደነገርከኝም አንተ መቼስ ብዙ ጊዜ እድሉ አይሳካልንም እና ተሳልጦ ብዙ ሰው ጋር ለመነጋገር እድል ስለማላገኝ ይህን ባገኘኸው እድል ጥያቄ የሚሆኑብህን የሚኮረኩሩህን ነገሮች ልታቀርብ መሞከርህን እረዳለሁ። ግን አሁን እየተነጋገርን ባለንበት ሁኔታ ባለንበት ነገር ላይ ቶፒኩ ላይ ፎከስ አድርገህ ብትናገር አንድ ጥሩ ነገር። ሁለተኛ አሁን ኦልሬዲ ካነሳኸው አይቀር ያነሳቸውን ሁለት ጥያቄዎችን ልመልስና አትሊስት ቶፒኩን የሚመለከት አንድ ደቂቃ ደግሞ ሰጥሃለሁ እንድታጠቃለል። የጠየካቸው ጥያቄዎች አሉ። የሁለተኛውን ልመልስልህ። ከዚህ በፊትም በደንብ መልሼው አይ ቲንክ ያጠገቡ ያንተን ያልኩት ነገር መስሎኝ ነበር። እኔ የብልጽግና ደጋፊ አይደለሁም። እኔ የኦላም ደጋፊ አይደለሁም፣ የፋኖም ደጋፊ አይደለሁም፣ አባልም አይደለሁም። የምንም ድርጅት አባልም አይደለሁም፣ ተቀጣሪም አይደለሁም። ቢፈልጉኝም አልሰራም ተናግሬያለሁ ከዚህ በፊት። ምንም ቦታ ላይ በምንም ደረጃ መስራት የማልችልበት የማልፈልግበት ምክንያት አለኝ። በመደራጀት አምናለሁ። በቅርብ ጊዜ የፖለቲካ ትልቅ የፖለቲካ ፖዚሽን ላይ ካሉ ሰው ጋር ስነጋገር የእሳቸው ተደራጅተህ የምትፈልግበት ቦታ ሆነ ተደራጅተህ መስራት ዋጋ አለው የሚል ንግግር ነበር ያነሱልኝና እኔ ተደራጅቶ በመስራት አምናለሁ። በድርጅት ስር ታቅፎ አብሮ ሆኖ በመስራት አምናለሁ። ትክክለኛ አካሄድ ነው። አሁን ባለን የሀገራዊም ሆነ የብሔራዊ አቋሞቻችን ላይ ያለንበት የፖለቲካ እይታ ለኔ ትክክለኛ መቆም ያለብኝ ቦታ ነው ብዬ የማምነው ወደ መሃል የሚያስጠጋንና በተቻለ መጠን ነገሮችን ከግጭትና ከመገዳደል ወጥተን በንግግር በትክክለኛ ፖለቲካል መፍታት የሚያመች ቦታ ላይ ብዬ ነው የማስበውና አሁን ባለውበት ሁኔታ የማንኛውም ፖለቲካ የምናገራቸው ነገሮች አንዳንዱ እንደተለመደው በአንድ በኩል ቆሜ ወይ መንግስትን ብቻ መደገፍ ወይም ደግሞ በመንግስት ላይ መዝመት ስለማላሳይ ከዛ ጋር የማያያዝ ነገር አለ። አንዳንዶቹ ሐሳቦቼ በእርግጥም ደግሞ ፒፒን የሚያጠናክሩና የሚረዱ ሊሆኑ ይችላሉ። እሱን ልክድ አልችልም። አሁን በባህር በር ላይ የተናገርኳቸው ነገሮች በእርግጥ የመንግስት ሰራተኞችና ለመንግስት ለፒፒ የሚሰሩ ሰዎች ይሄንን ይጣሉታል ብዬ አላስብም። በደንብ ነው ደስ ብሏቸው የሚቀበሉት ቢኮዝ ከነሱ ሐሳብ ጋር መሄድ ስለሆነ። አንዳንድ ተቃዋሚውን የሚመለከቱ ነገሮች ደግሞ የምናገራቸው ማይወዱት ሊኖር ይችላል አለም ደግሞ እና በግልጽም የተቃወምኩበት ጊዜ አለ። እሱ ኢንዲቪጁዋል የሆነው ነገር ስለሆነ እንደ ፒፒ ደጋፊ ራሴን አይደንቲፋይ አላደርግም አይደለሁምም ደግሞ ነው ማልቀበለው ነገር ካለ በፒፒም ፊት ቆሜ የምናገራቸው ተቃውሞ ማቀርበባቸው ነገሮች ነበሩ ይኖራሉ። ወደፊትም ምንም የምፈራው ነገር የለኝም። ሶ በዛ ደረጃ እንድታይልኝ ነው። አንዳንድ እንግዲህ ካንተ እይታ አንፃር ለዘብተኝነቱና መሃል ላይ መምጣቱ እንደዛ እንድትመለከት አድርጎ ይሆናል። የትግራይን ጉዳይ በሚመለከት አማራ ክልል ላይ አሁን ያለውና ትግራይ ውስጥ የነበረው ነገር አንደኛ ተመሳሳይነት የለውም በስፋት ግን የሰው ልጅ መሞትን በሚመለከት ግን በትግራይም በአማራም ኦሮሚያም በተለያዩ በማንኛውም ክልል ውስጥ የሰዎች መገደል የሰው መገደል የሰው ልጅ ህይወት እኩል ነው። ለሁሉም ደግሞ እኩል ጀስቲስ ያስፈልጋል። በተለይ በጦርነት ያልተካተተ ጦር መሳሪያ ይዞ ሊዋጋ ይዋጣልኝ ብሎ ያልተነሳ አካል ሲጎዳ ማየት በድሮንም ይሁን በጦር መሳሪያም ይሁን በመታገት ይሁን በመረሸንም ይሁን በፖለቲካ ታገላለሁ ብሎ በጥይት በመገደልም በምንም ደረጃ ሰው ልጅ መሞት ማልቀበል ነኝ። ለዛም ነው አሁን አንተ ከመናገር በፊት ኖር የሚለው ነገር ሳስኬድም የነበርኩት አሁንም ጸንቼ እዛ ቦታ ላይ የሚሄደው